እባክሽ ሙሽሬ እንደዚህ መሆኑ እኮ መፍትሄ የለውም። ኧረ ጽዮን በፈጣሪ ተረጋጊ። በቃ ፈጣሪ ያለው ነገር እኮ ነው የሚሆነው። በስንት መከራ ያስታገሱን ስኳርሽ እንዳይነሳብሽ የባስ ነው የምትጣመሚው። እባክሽ ለመረጋጋት ሞክሪ እባክሽ። በቃ ሰው የሚልሽን ነገር ስሚ። አንቺ ምንድነው እንደዚህ ድርቅ የምትይው? በጣም ደስ የልጅ ጉጉቴን እያወቀ በተደጋጋሚ ለምን እንደሰጠኝ ነጥቀኝ። እባክሽ ተረጋጊ። ለምን ይሰጣል? ለኔ ሲሆን ለምን እኔ ልጅ ማቀፍ ፈልግ ከግራ እባክሽ ተረጋጊ። ለምን ሲሆን በቃ የኔ ማር እባክሽን ሁሉንም ነገር ለመርሳት ሞክሪ። ቆይ እዛ ቆይ ምን አሉ? ማለት ይሄ ነገር በጣም አልተደጋገም። አይ እንትን ነው እኮ ማለት እንደዚህ ነገሩ በውል የሚታወቅ ነገር አይደለም። ማለት ብዙ ሴቶች ላይ ሊደርስ የሚችል ነገር ነው። ደግሞ ዶክተር እኮ የታካሚ መረጃ አይሰጥም። እንዴ ምን ማለት ነው? የታካሚ መረጃ አይሰጡም ማለት እንዴ? ቆይ ሄርሚ አንቺ ዛሬን እንዴ መሰሪ? የኔ መስራት እኮ የሷን መረጃ ለማወቅ ዋስትና ይሆን። ተሙ ይደውልላችኋለሁ። እሺ ብርትት በይ። እሺ አይዞሽ እመጣለሁ፣ አይሻለሁ። አሁን እቸኩላለሁ። ደህና ዋሉ። ቆይ ምን ሆና ነው እንደዚህ ተቻኩላ ሄደችው? ቢሆንም ጓደኛሽ አይደለች እንዴ? እና ምን ሆነሽ ነው እንደዚህ አጣድፈሽ የጠራሽኝ? ምንድነው? ምን ተፈጥሮ ነው እንደዚህ አቻኩለሽ የጠራሽኝ? ሄርሚዬ እኔ ሲከፋኝ ሲጨንቀኝ ካንቺ ውጪ ማውራው ሰው እንደሌለ ታውቂያለሽ። አዎ እሱማ እኔም ካንቺ ውጪ ማውራው ሰው የለም። ግን ምን ተፈጥሮ ነው እያስጨነቅሽኝ ነው? አይደለም እኮ ሄርሚዬ፣ ምን ብዬ እንደምነግርሽ እኮ ግራ ገባኝ። ማለቴ በድጋሚ አርግዣለሁ። እንዴት ማለቴ? ለምን? በጣም ደስ ይላል። ደስ ይላል። ደስ ይላል? አዎ ምን ነው ደስ አይልም? ደስ አላለሽም አንቺ? አዎ ደስ ብሎኛል። ግን እሱ ብዙ ጊዜ ልጅ የማቀፍ ጉጉቱን አጨልሜበታል። አሁንም በድጋሚ እንደዚህ አይነት ነገር እንዳይፈጠር ፈራው። ምን ብዬ ልንገረው? እኔ ነግረዋለሁ። አሁን ግን ስራ ሳልናገር ስለመጣሁ ልሂድ። እሺ ቻው። ደህና ወይ? ቻው። ሄሎ፣ የባለፈውን አይነት መድኃኒት አመሳስለ ስራልኝ። ማታ መጥቼ ወስደዋለሁ።